የቲዲኤፍ ወዛዦች ገመና ከኮምቦልቻና ከደሴ የተዘረፈው ብር የት ገባ? ይህ ጥያቄ አቶ ጌታቸው ረዳ በከፊል ያወሩት እንኳን ቢሆን ዝርዝሩን እንድናቀርብ ግን ሁኔታዎች አስገድደውናል። በመሆኑም ያየነውን እንደወረደ እናቀርብላችኋለን። ቻናላችን ሰብስክራይብ በማድረግ ተጨማሪ ያልተወሩ ሐሳቦች ይደርሳችኋል። መልካም ቆይታ። ጊዜው 2013 ዓመተ ምህረት የክረምት ወቅት ነው። የትግራይ ሰራዊት ወይም ደግሞ ቲዲኤፍ ለ8 ወራት ሲያደርገው የነበረውን ውጊያ የኦሉላ ዘመቻ ከብሎ በጠራው የተቀናጀ ውጊያ ድል አድርጎ ከምዕራብ ትግራይ ውጭ አብዛኛውን የትግራይ አካባቢዎች ለመቆጣጠር ቻለ። የኢትዮጵያ ሰራዊት ከፊሉ ወደ አማራና ኤርትራ ሸሽቶ ከፊሉ ደግሞ የትግራይ ምድር ውስጥ ተሰውቶ ከሸቃተ ህጉም በተባለው ስፍራ ከነሙሉ ሎጂስቲክ የጫኑ መኪኖች ተቃጥለው ትግራይ በቲዲኤፍ ቁጥጥር ስር ዋለች። ምርኮኞች የትግራይ ጎዳናዎችን አጥለቅልቀው ታላቁ ሩጫን በሚያስንቅ ተሰልፈው መቀለ ሲገቡ ከፎቶሾፕ የሚለው የጀነራል ባጫ ደበሌን ክህደት የማይረሳ ክስተት ነበር። ይህ ከሆነ በኋላ የትግራይ ሰራዊት ወፍሪ አዲታት ወይም የእናቶች ዘመቻ ጀምሮ የኢትዮጵያ ሰራዊትን ተከትሎ ውጊያውን ቀጠለ። የኢትዮጵያ ሰራዊት እንዳባጉና እና ማይ ጸብሪን የሚያገናኘው የተከዜ ድልድይ በፈንጅ ሰብሮት በመሄዱ የትግራይ ሰራዊት በቀላሉ ተሻግሮ መከተል ሳይችል ቀረ። ከሰሜኑ የትግራይና የአማራ ተራሮች ተጠራቅሞ ወደ ተከዜ የገባው ጎርፍ ለትግራይ ሰራዊት በቀላሉ እንዳይሻገሩ ገደባቸው። ነገር ግን ድልድዩ ጊዜያዊ ጥገና ተደርጎለት ሰራዊቱ ከሰጋር የሚለውን የትምኒት ወልዳይ ዘፈን እየዘፈነ ወዳልተጠናው በቀዝቃዛውና በዝናባማው የሰሜን ተራሮች ወደ ተረደገው ውጊያ ጉዞውን ቀጠለ። በነ ጀነራል ምግበይ ኃይለ የሚመራው ይህንን ውጊያ እስከ ዳባትና ደባርቅ ደርሶ ወደ አዲስ ምልምል ጨቅላ የትግራይ ልጆች በወንዝ ተወሰዱ። ከ10 በላይ የሚሆኑ የሰሜን ተራሮች ሞልተው ሎጂስቲክስ ማድረስ ባለመቻሉ በረሃብና በብርድ ብዙ ታጋዮች ተሰው። ይህንን ስህተት የተሞላበት ውጊያ በሌላ ጊዜና ራሱን በቻለ ርዕስ እንመለስበትና ከኮምቦልቻና ደሴ የነበሩት ባንኮች እንዴት ተዘረፉ? የተዘረፈውን በቢሊዮን የሚቆጠር ብርስ ማን ወሰደው? የሚለው የዛሬ ሐሳባችን እናካፍል። 2013 ዓ.ም ክረምት ላይ በደቡብ ትግራይ የተጀመረውን ዘመቻ ፀሐይ መውጫ አዲሱ የ2014 ዓመተ ምህረት ላይ ቲዲኤፍ ቆቦን አልፎ አልዋሃ ወንዝን ተሻግሮ ወልዲያን ለመቆጣጠር ችሏል። መረጋጋት ያቃተው የኢትዮጵያ ሰራዊት ሲሸሽ ቲዲኤፍ ሲከተል ሐይቅ ከተማ ላይ ከባድ ውጊያ ገጠመው። በሐይቅ ከተማ የተደረገውን ሳምንታትን የፈጀው ውጊያ በቲዲኤፍ የበላይነት ተጠናቆ ደሴንና ኮምቦልቻን ለመቆጣጠር ተችሏል። ይህ የጦርነት ዘገባ ዓላማ በማድረግ እየቀረበ ያለ ሳይሆን የተወሰኑ የኢትዮጵያና የቲዲኤፍ ጀነራሎች የሰሩትን ስህተት ለማጋለጥ ታስቦና በነሱ ስህተት የአመራር ጉድለት እየተፋጁ ያሉት ወንድማማቾችንና እየተሰረቀና እየጠፋ ስላለው ንብረት እየተዘረፈ ስላለው የባንክ ብር ለማጋለጥ ዓላማ ያደረገ ነው። አሁን ላይ ደሴና ኮምቦልቻ በቲዲኤፍ ቁጥጥር ስር ናቸው። የኢትዮጵያ አዛዥ ጀነራሎችና መኮንኖች ሰራዊታቸውንና ሲደግፋቸው የነበረውን ሕዝብ ጥለው ወደ አዲስ አበባ ሸሽተዋል። የቲዲኤፍ ወዛጆችና ሰራዊት ደግሞ ከሰሚጊያዶ ወታዘረባ ግዞ ጀሚሮም ወያነና በአዲስ አበባ እያሉ ፊታቸው ወደ ደብረ ብርሃን አድርገው ለሌላ ድል እየተዘጋጁ ነው። ይሄኔ በጀግንነት እየተሰው ያሉት የትግራይ ታጋዮች ትግራይ ውስጥ ወደ ተዘጋጀላቸው የመቃብር ስፍራ በሲኖትራክ ተጭነው ወደ ትግራይ እየተላኩ በክብር እየተቀበሩ ነው። በሌላ በኩል በተጋዳሊት ፈትለወርቅ ገብረስላሴ ሞንጀሪኖ የሚመራው አንጃ በደሴና በኮምቦልቻ በሚገኙትን ባንኮችና ያለውን ብር ቁልፍና ካዝና እየሰበረ በዲፖዎችና ነዳጅ ማደያ የሚገኘውን ነዳጅ እየጫነ ወደ ትግራይ በማጓጓዝ ላይ ተጠምዷል። የኮምቦልቻ ሕዝብም የመንግስትና የግል ፋብሪካዎችን ሲዘርፍ የኮምቦልቻ ኢንዱስትሪ ፓርክ ውስጥ ተገኝቼ የታዘብኩት ነበር። ይህ የጦርነት ዘገባ አይደለም። ውጊያው ግን ቀጥሏል። በየደቂቃው የኢትዮጵያና የትግራይ ልጆች እየተገዳደሉ ለየራስ ዓላማቸው እየተሰው ሻዕቢያ ደግሞ ተመችቶት እየሳቀ ነው። ደሴና ኮምቦልቻ በቲዲኤፍ ቁጥጥር ስር በዋሉ በመጀመሪያ 3 ቀናት ውስጥ ባንኮችና የነዳጅ ማደያዎች በትግራይ ሰዎች ጥብቅ ጥበቃ እየተደረገላቸው ነው። አንዳንድ የአማራ ተወዳጆች የሆኑ የባንክ ሰራተኞች በገዛ ፈቃዳቸው እየመጡ የባንኮቹ ቁልፍ ሲያስረክቡ፣ የተቀሩት ደግሞ በኃይል ቁልፍና ካዝናው በኦክስጅን እየተሰበረ በአጠቃላይ 1.7 ቢሊዮን ብር ከሁለቱም ከተሞች ለማግኘት ተቻለ። እዚህ ግንባር ላይ ከብዙ አርሚዎች የተውጣጡ ከ10 በላይ የቲዲኤፍ ክፍለ ሰራዊቶች ሆሉ ውጊያውን የሚመሩ ጀነራሎችም ኮምቦልቻና ደሴ ውስጥ አሉ። ጀነራል ገሽ ገብረ፣ ጀነራል ዘነበና ጀነራል ወልደ ጊዮርጊስ ሸሪፎ ውጊያውን በከፍተኛ ብቃት እየመሩ ወደፊት ለመሄድ እየተነጋገሩ ይገኛሉ። በተጋዳሊት ፈትለወርቅ ገብረስላሴ ሞንጀሪኖና አቶ ኃይሉ ገብረ ሊባኖስ የሚመራው ጊዜያዊ የሎጂስቲክና ፋይናንስ አስተባባሪ ኮሚቴ ጀነራል ኃይለስላሴ ግርማይ ወይም ወዲም በይተይ ጀነራል ምግበይን ይዞ ኮምቦልቻ ከተማ ውስጥ ተገኝቶ ለቀጣይ ውጊያ አጋዥ ይሆናል ያለውን ነዳጅ ንብረትና ብር በመሰብሰብ ላይ ይገኛል።
ይህንን ለማድረግ የትራንስ ኢትዮጵያ አስተዳደር የማጓጓዙን ሥራ እንዲሠራ፣ የመስፍን ኢንዱስትሪ ደግሞ አስፈላጊ ዕቃዎችን እንዲለቅም ከፋፍለው ሲጨርሱ ቀንና ሌት በቦቴ መኪና እየተጫነ በቀጣይ 1 ዓመት ለመላ ትግራይ ያገለገለውን ነዳጅ ወደ ትግራይ ይጎርፍ ጀመር። ከደሴና ኮምቦልቻ ባንኮች የተገኘውን ብር ለማጓጓዝ ግን ልዩ ጥበቃና ምስጢር አስፈላጊ ሆኖ ተገኘ። ይህን የዚህ ግንባር ላይ ካሉት 3 ጀነራሎች አንዱን መምረጥና በሱ ልዩ ጥበቃና አጋዥነት መቀለ ማድረስ ግድ ይል ነበር። ጀነራል ገሽ ገብረ አጉል ሕዝባዊነት አለው። በጥቅም አያምንም። ድርሻህን እንስጥህ ብንለው እንኳን አይሰማንም የሚለው የተጋዳሊት ፈትለወርቅ ገብረስላሴ ሞንጀሪኖ ሐሳብ ተቀባይነት አግኝቶ ከጀነራል ወልደ ጊዮርጊስ ሸሪፎ ደግሞ ጀነራል ዘነበን የተሻለ ሆኖ ተገኝቶ ጀነራል ዘነበ የሚስጥሩና የጥቅሙ ተጋሪ ለመሆን እጩ ሆኖ ሥራውን ጀመረ። በ2013 የኢትዮጵያና የሻዕቢያ ሰራዊት የትግራይ ከተሞችን ተቆጣጥረው በነበረበት ወቅት የጀነራል ዘነበን ብቸኛ ሀብት የነበረው በሽረ ከተማ የሚገኘውን ቤቱ በሎደር ሲፈርስ በሞባይል ቀርቼ በቲኤምኤች ቴሌቪዥን ያስተላለፍኩት እኔ ነበርኩ። ጀነራል ዘነበ በኢትዮጵያ መከላከያ ሰራዊት ውስጥ ሆኖ ከሚያገኘው ደሞዝ ጥቅማጥቅሞችና በሰላም አስከባሪ ሄዶ ካገኘው ብር እቺ አሁን በሎደር ማሽን ወደ አመድ የተቀየረችውን ቤቱ አፍርቶ ነበር። ዕድሜውን ሙሉ በውትድርና ሕይወት አሳልፎ እንደ ጀነራል ምግበይ የተትረፈረፈ ሀብት የለውም። እንደ ኮሎኔል ተወልደ እንበብ በየከተማው ባለኮከብ ሆቴልና ቤት የለው። ይቅርና ልጆቹ ውጭ አገር ልኮ ሊያስተምር እንደ ሌሎቹ ተራ መኮንኖች የግል ትምህርት ቤት ማስተማር አቅም ያልነበረው የኔ ቢጤ ነበር። ይህንን የጀነራል ዘነበን ሕይወት ራሱ ከሚያውቀው በላይ ተጋዳሊት ፈትለወርቅ ገብረስላሴ ሞንጀሪኖ አጥንታ ታውቀዋለች። በመሆኑም እሱን ቀጣይ ሕይወቱን ለማቃናት ሞንጀሪኖም የፈለገችውን ለማግኘት በሽርክና ስምምነት ላይ ደርሰው ኮምቦልቻ ውስጥ ከሚገኘው የቢጂዮ የቢራ ፋብሪካ ገብተው ለ1 ዓመት በጠላ የደረቀውን አንጀታቸውን ካራሱ በኋላ በትልቁ የራስ መኮንን ሆቴል ውስጥ ተሰብስበው እየጠጡ ከፍተው ሳይጨርሱት ጥለውት የሸሹት ዊስኪን ተጎነች። ብሩም በጆንያ እየታሰረ ጨዋታው ባልገባቸው ጥቂት የጀነራል ዘነበ ታጋዮች በመኪና ጭነው በልዩ ጥበቃ መቀለ ደረስ። ይህ የጦርነት ውሎ አይደለም። ውጊያው ግን እንደቀጠለ ነው። የቲዲኤፍ ሰራዊት ከሚሴንና መሃል ሜዳን አልፎ ደብረ ብርሃን ከተማን ለመቆጣጠር ተቃርቧል። የትግራይና የኢትዮጵያ ልጆች እየተጋደሉ ነው። ለየዓላማቸውም እየተሰውም ነው። ከጥቂት ቀናት በኋላ ከኮምቦልቻና ደሴ ይገኛል ተብሎ ተጠብቆ የነበረውን ብር ምን ላይ ደረሰ የሚል ጠንከር ያለ ጥያቄ በህወሓት ካቢኔ ውስጥ አቶ ጌታቸው ረዳ አነሱ። ፈትለወርቅ ሞንጀሪኖ የኮምቦልቻ ህዝብና የኛ ሰራዊት ባንኮቹን ሰብሮ ቀድሞን ስለዘረፋቸው ቤሳ ቤስቲኒ አላገኘንም። ሰራዊታችን በጣም ባለጌ ሆኗል። የሰራዊት ስነ ምግባር የሚባል ነገር የለውም። እነ ጀነራል ገሽ ስነ ምግባር ያለው ሰራዊት አልገነቡም። ይህንን ሰራዊት ይዘን እንዴት አዲስ አበባ መግባት ይቻላል? ስትል በመስዋዕትና በምርኮ ተመናምኖ 5 ሰዎች ብቻ ለቀረው የህወሓት ካቢኔ ያቀረበች ዓለም ገብረዋህድና ጌታቸው አሰፋን እየየቻቸው እንዲያግዟት በዓይኗ ስትማጸናቸው ዓለም ገብረዋህድ ደረሰላት። ከገሽ ገብረ እንደ ጀግንነቱ ስነ ምግባር ያለው ሰራዊት መገንባት አይችልም ከሲል ጌታቸው አሰፋም ከጀነራል ሸሪፉም ሰራዊቱ እርጋጥ ናቸው። በዚህ ግንባር ካሉት የተሻለው ጀነራል ዘነበ ነው ከሲል እሱም የ1.7 ቢሊዮኑ ተጋሪ መሆናቸውን በማያሳብቅ መልኩ ጀነራል ዘነበን ክበው ጀነራል ገሽና ጀነራል ሸሪፉን ዘቀዘው። ሁኔታዎች ለማገናዘብ ይሁን ለመመርመር አቅም ያልታደሉት የያኔው ፕሬዝዳንት ዶክተር ደብረጽዮን እንደዚህ ከሆነ ለቀጣይ ወደ አዲስ አበባ ለምናደርገው ጉዞ የሚሆኑ በሌሎች ስነ ምግባር ያላቸው አሃዶች ወይም አርሚ ለምን አይቀየሩም ሲሉ የሞንጀሪኖን ሐሳብ ሳይመረምሩ ተቀብለው ውሳኔ ላይ ደረሱ። ይህንን የ1.7 ቢሊዮን ብር ጉዳይ በራሳቸው የመረጃ ሰዎች ቀድመው የደረሱበት ጀነራል ገሽና ጀነራል ወልደ ጊዮርጊስ ሸሪፎ አቶ ጌታቸው ረዳ በዚህ ስርቆት እጅ እንደሌለው አውቀው ይህን መረጃ እንዲደርሰው አድርገውታል። እዚህ የአሁኑ የህወሓት የካቢኔ ስብሰባ ውስጥ አቶ ጌታቸው የሚያውቁትን ሁሉ ላለማውጣት በመወሰን ከእነ ጀነራል ገሽና ጀነራል ሸሪፎ ይቀየሩ የሚለውን የዶክተር ደብረጽዮን ሐሳብ በመቃወም ብቻ ባሉበት እንዲቀጥሉ ሐሳብ በመስጠት ቀድሞም በብቃታቸው ጥርጣሬ የነበራቸው ነገር ግን የተሰረቀውን ብር ለማድበስበስ ብለው ብቻ ሲቃወሟቸው የነበሩት የሞንጀሪኖን በቀላሉ በጌታቸው ረዳ ሐሳብ ተስማምተው ስብሰባው ተዘጋ። ስነ ምግባር የሌላቸው ሌቦች የተባሉት የትግራይ ወጣቶች ዘራፊዎቹን ከሞት ወድነው ተሰውተዋል። ከኮምቦልቻና ከደሴ ብር የዘረፉት ጥቂት የቲዲኤፍ ወዛዦች ግን ከፊሎቹ ከአገር ወጥተዋል፣ ከፊሎቹ ደግሞ በሕገወጥ የወርቅ ቁፋሮ ተጠምደዋል። ትግራይ ውስጥ በወጣቶች መስዋዕትነት በጦርነቱ የተቃጠሉ መኪኖችን እየለቃቀሙ እየሸጡ ነው። ለእርዳታ ከዓለም አቀፍ የምግብ ድርጅት ወደ ትግራይ የሚመጣ እህል እየሸጡ ነው። መሄጃ ያጡ ወጣቶችን በሕገወጥ ወደ ሊቢያና አረብ ሀገሮች እየሸጡ ነው። ይህ የጦርነት ታሪኩ አይደለም። የጀግኖቹ ግን የሌቦቹ ወሁናዊ ሁኔታ ነው። ቻናላችን ሰብስክራይብ በማድረግ ተጨማሪ ያልተወሩ ሐሳቦች ይደርሳችኋል። ስለተከታተላችሁን እናመሰግናለን።